ሰላም እንዴት ናችሁ? ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ አዘጋጅቼላችሁ የመጣሁት አማርኛ በእንግሊዘኛ እንዴት መጻፍ እንደምትችሉ አሳያችኋለሁ። በጽሞና ተከታተሉኝ። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራችሁ ቪዲዮዎች በማስታወቂያ መልክ ቀድሞ ለእናንተ እንዲደርሷችሁ ቻናሉን ላይክ፣ ሳብስክራይብ እንዲሁም ሼር በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። እንግዲህ እዚህ ጋር አማርኛው ተመገበ ይላል። እንግሊዝኛው እንደምታዩት ተመገበ ይላል። ይማራል በእንግሊዝኛ ጽፉት በዚህ መልኩ ሀብታም፣ በቀድሞ፣ አሰራር። ልክ በዚህ መልኩ የጻፋችሁ መለማመድ ብቻ አለባችሁ። ዘመናት፣ ጨምሯል፣ ደስተኛ፣ ገበያ፣ ልማት። ልክ እንዲያደርጋችሁ ራሳችሁ አፕዴት ማድረግ መቻል አለባችሁ። ሸለቆ፣ የጋራ፣ ቡቃያ፣ ባለቤት፣ ባለቤት። ማርቆስ ይላል አማርኛው፣ እንግሊዝኛውም ማርቆስ። ሙስሊም ብለን ስንጽፍ ይኸው በዚህ መልኩ እንጽፋለን፣ ሙስሊም። ሚያዝያ ብለን ስንጽፍ በዚህ መሰረት እንጽፋለን ማለት ነው። ሜላት ብላችሁ ስጽፉ ልክ በዚህ መልኩ ጻፉት። ሞራል፣ ያው ደረሰኝ፣ ፈቃደኛ፣ ተመለሰ፣ ተመለሰ። ወረቀት፣ ጨረቃ፣ ዘበኞች። በአማርኛው ይህ ነው፣ ዘበኞች ይላል ማለት ነው። አበረታች፣ ነቀለች፣ ገዳማት፣ ቀጠሮ፣ ሰለጠኑ፣ ሰለጠኑ። ተሰበሰበ፣ ተሰበሰበ። በረከት ስንል በዚህ መልኩ እንጽፋለን፣ በረከት። ቀልደኛ፣ ያው አናባቢ አትወስድም። አማረች፣ የተለየ፣ ሸረኛ። መልካም ጊዜ ይሁንላችሁ።